ሰላም ሰላም እንደት ናችሁ? ውድ የፀሐይ ቲዩብ ቤተሰቦች ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝት ይበልልኝ። እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነ ይሁን። ዛሬም የቤት ስራችንን ቀጥለናል። እስኪ በሰፊው ላሳያችሁ። የቤት ስራ ወይም የሆነ ነገር ይቸገራለሁ የሚል ወላጅ ካለ ተሞክሮዬን እስኪ ያገኘውና ይውሰድ ብዬ ነው። በመጀመሪያ ልጅ ሲመጣ ነው የማደርገው። መጀመሪያ መቅሰሱን እንዲበላ አደርገዋለሁ። ከዛም በኋላ ወጣ ብሎ ይጫወታል። ኳስም ተጫዋች ጓደኛ አገኘ፣ ምንም አገኘ፣ እነዛ ጋር ሲጫወት ይቆያል። ከዛ በኋላ ተመልሶ መጥቶ ወደ ቤት ስራው ይገባል ማለት ነው። እስከዛ እኔ ስራዬን እጨርሳለሁ። እዛው ጥናትም ባንዴ እንደሆነልን ስለምፈልግ ከቻልኩ ከአንድ ሰዓት ጀምርለታለሁ። ካልቻልኩ ከ2 ሰዓት እስከ 3 ተኩል እሱን ነው የማሰራው። የቤት ስራውም ማለት ነው። የቤት ስራ ከሌለን ደግሞ መጽሐፍ ገለጥ እያደረግን አንዳንድ የምልክት ቋንቋ እንማማራለን። ዛሬ እንግሊዘኛ የቤት ስራ ተሰጥቷል። እሱን እየጻፈ ነው። እሱን ሲጨርስ ትንሽ እናጠናለን። የቤት ስራችንን እንጨርስና በምልክት ቋንቋም ቢሆን ኖርማሊ ልጆች ጋር ስንማማር በጣም ይገባናል። የምልክት ቋንቋ በጣም አሪፍ ነው። እኔ አሁን ትምህርት ቤት ይልቅ እያያዝኩት ያለሁት ከልጆች ጋር ሙሉውን ነው። አሁን የቤት ስራ እየሰራን ነው። አዛምድ ክላም ስለሆነ እሱን እየሰራን ነው ያለው ራሱ ማለት ነው። ሂዝ እዛች ጋር ማለት ነው። በጣም ጎበዝ ነው፣ እግዚአብሔር ይመስገን። ከልክ በላይ እንትን እያለልኝ ነው ያለው። እንደጠበቅኩት አይደለም። ምክንያቱም አሁን በጣም ተሽሏል። እኔም እያገዝኩት ስለሆነ መሰለኝ ብቻ ፊደላቶችን በደንብ አጥርቶ ይጽፋቸዋል። ከልክ በላይ የቤት ስራ ምናምን ነገር እንደዚህ ተቸግሮ አያውቅም። ራሱ ነው የሚሰራው። ተቸገረው ትንሽ ማትስ ነው የሚቸግረው። ከዛ ውጭ አሁን አማርኛ፣ እንግሊዘኛ ያን ያክል አልቸገርም። ቸክ አደርግለታለሁ ብቻ እንጂ ሲጨርስ ቸክ አደርጋለሁ። ከዛ በኋላ የምፈርመውን እፈርማለሁ። ራሱ ይሰራዋል። ከዛ ውጭ ያለው ራሱ ነው እየሰራ ያለው። አሁን አዛምዱን ከአንዱ ወደ አንዱ እየወሰደ ነው። እግዚአብሔር ይመስገን። እና በጣም ብዙዎች ወላጆች የምንቸገረው አይችሉም እያልን ነው። እንኳን እነሱ እኛ እንችላለን። እነሱማ እኮ ንጹህ ወረቀት ናቸው እኮ፣ ውስጣቸው ባዶ ነው፣ ምንም ነገር የለም። እኛ ያሳየናቸውን ነው የሚይዙት። እኛ እንኳን በጣም ብዙ ጉዳይ አለብን፣ በጣም ብዙ ሀሳብ አለብን። ውጭርብር እያልን እንኳን እንይዛለን ብለን እንለፋለን አይደለም። እንኳን እነሱ ከቤት አወጥተን ይሄን ዓለም ስናሳያቸው እነሱ አዲስ ነገር አገኘን ብለው ቀጥታ ወደዛ ነው የሚሄዱት። እና እቤት የምታውሉ እናቶች እና አባቶች በእናታችሁ አውጧቸው ይማሩ። በነፃ ነው ትምህርቱ። ሁሌ ነው የምለፈልፍላችሁ ማርያምን። ትምህርቱ በነፃ፣ ሰርቪስ በነፃ። ምንድነው እኛን የሚያስፈልገን? በአመት አንድ ጊዜ ዩኒፎርም ማልበስና ደብተር መግዛት፣ ከዛ ቤት ያለንን ነገር አስረን መስደድ ነው ለልጆቻችን የሚያስፈልገው። ስለዚህ ሰው እኮ እየከፈለ እንኳን ስንት ነገር መስዋዕት አድርጎ ያስተምራል አይደል? ለምሳሌ እኔ ከከተማ ገጠር ብኖር ዝንጥ ብዬ ነው የምኖረው። ምክንያቱም ገጠር ስኖር ክሊኒኬን ከፍቼ እንስሳት ሙያ ነው፣ እንስሳት ሕክምና ነው የተማርኩት። እግዚአብሔር ይመስገን። ገጠር ብገባ በደንብ ነው የምሰራበት፣ አውቃለሁ፣ እየሰራሁም ስለነበረ ማለት ነው። እዚህ መጥቼ ግን ሞራሌም ስለሞተ ልሞክረው ብዬ ራሱ አላሰብኩትም። እሱ ሌላ ስራ ነው ዝም ብዬ የምሯሯጠው። ስለዚህ ግን የሆነ መስዋዕት ከፍለን ስንመጣ ከልባችን እንይዘዋለን ይመስለኛል። እዚህ ጋር እያሉ ደግሞ አዲስ አበባ ልጆቻቸውን የማያስተምሩ በጣም ብዙ ወላጆች አሉ። እሱ ተምሮ ምን ሊያመጣ እንደገና ሰው ሲያየው ጉዴ ነው ምናምን። እስኪ መጀመሪያ እግዚአብሔር እንደሰጠን አምነን እንቀበል። እሱ አይደል የሰጠን? ትችላላችሁ ብሎ ነው የሰጠን አይደል? ችለን መቀበል ነው ግዴታ ነው በቃ። ምክንያቱም ያ ልጅ እስከመቼ ዛሬስ ቤትም ዘግቼው አልኩት። እኔም አበላሁት አለኝ። እኔ ድንገት እንደው እድሜ እንኳን ሳያረጅ ብሞት ማን ነው ያለው ለዛ ልጅ? ምንም ነገር ሳናሳየው እንዴት አሸገበት። እዛም ደግሞ በተለይ እናት ከሌለው ቤት ውስጥ ከባድ ነው በጣም። በእርግጥ ጥሩ አባቶችም አሉ፣ ግን እንደዛ ሆኖም ደግሞ ሌላ ችግር ደርሶበት ተንገላቶ ነው የሚሞተው። የማንም ገጠርም ከሆነ የማንም ከብት ጠባቂ ነው፣ ከተማም ከሆነ እንደው ለነፍስ ያለ ካልሰጠው በቀር የነብጥ የሆነ ጎዳና ላይ ሁሉ ሊወጣ ይችላል። ዛሬ ካወጣ ነው ግን ትምህርት ቤት ሲያይ መምህሮች ደፍናቸው እንደነሱ መስማትና መናገር ሳናቸው ናቸው። የትምህርት ቤቱ መስራች እንደነሱ መስማትና መናገር ሳናት ናት። እኔም እንደሷ መሆን እችላለሁ።
እኔም እንደ መምህሮች መሆን እችላለሁ፣ ወጥተው የሚሰሩትን እንደነሱ አይነቶችን ሲያዩ እንደነሱ መሆን እችላለሁ ብለው ስለሚያስቡ ኢቨን በጣም ኦቨር እንትን ይሄዳሉ ማለት ነው። እኛ እንደምናስባቸው ሳይሆን እንደማናስባቸው ሁሉ ልናገኛቸው እንችላለን። በነገራችን ላይ ዶክትሬቱን ሁሉ የተማረ መስማትና መናገር የተሳነው ሰው አውቃለሁ እኔ። እንግዲህ ተመልከቱ፣ ይህን ያክል ትልቅ ደረጃ የደረሰ ማለት ነው። በእርግጥ ህጉ እስኪ ሌላ አባትዬ እንግሊዘኛ ሰርተን ጨረስን፣ ግን ያየሁ ነው ገና ቼክ እያረኩ ነው። እሺ we are እሺ you are እሺ she is እሺ he ነው የት ነው he is እሺ it is ሁሉንም ሰርቶታል። መብርሃንም ለማስመሰል አይደለም እመቤቴን ሰርቶታል። አሪፍ ነው፣ በጣም አሪፍ እኮ በዚህ የኔ ልጅ። ትንሽ እናጥና አንብብልኝ እኮ አንብብልኝ አይ እንደት ነበረች? እሺ የኔማ የኔ ስሜ ነው አታደስም። አይ አም ሺ ኢዝ ምናምን የሚለውን እሺ ለሴት እንደሆነ ያውቀዋል። ላንቺ ነው ሺ ኢዝ ብሎ ስምሽ ማን ነው አለኝ። ሺ ኢዝ ፀሐይ ለማለት ማለት ነው። ፓፓ ይሄ ስም ነው። እኔ ማለት እንደዚህ ነው። የኔ ስም ፀሐይ ነው። ፀሐይ ለሴት እንደዚህ ነው። ፀሐይ የሴት ሲሆን እዚህ ጋር ነው፣ የወንድ ሲሆን እዚህ ጋር ነው። ፀሐይ ነው። ጸጋ የሚባለው አይደረግም። ላንቺ እያለ ያንቺ ዝን ነው፣ ለወንድ ዝን ነው ስላልተ አላያችሁኝም። ስለዚህ እንደዚህ ያንቺ ስም እንደ አይደለም ማለት ስላየኝ ማለት ነው። ኖርማሊ ያዩትን ላጥ ነው የሚያደርጉት። አንቺ እንደዛ አይደለም፣ ስምሽ ዝን ነው፣ ይሄ ወንድ ነው። ስለዚህ እንደዚህ እየተራረመ መማማር ይችላል። በጣም ብዙ ወላጅ መማር ካለ እንትን ካለ ከልባችሁ ከተነሳችሁበት ልጆቻችሁን ማስተማር ትችላላችሁ። አንተኛ እስኪኛ እንነሳና ልጆቻችንን ማንሳት እንቻል። በጣም ብዙ ጊዜ የኛ እንትን ነው የኛ ድክመት ነው ብዬ ነው የማምነው እኔ። ምክንያቱም እኛ ከተነሳን እኔ ስነሳ ነው ልጄን ያነሳሁት። የምር እኔ ካልተነሳው ልጄ መነሳት አይችልም። እዛው ገጠር ላይ ደንቆሮ ሆኖ ነው የሚቀረው የማንም ከብት ጠባቂ ማለት ነው። አዎ እሺ ማ የኔ ስም ያብጸጋ ይባላል እያላችሁ እሺ ማሻአላ
ማን እንደሆነ አላውቅም፣ ግን ያሳየኛል። ሻምበል እሱ ሻምበል ነው። ወንድሜ ስም ነው የሚነግረው። ወደ ጥናታችን ለማንኛውም የኔና የሱ አባት ይሄ ሻምበል ከዛ ይሄ በአምላኩ ቻው፣ ሰላም ሁኑልን፣ ደህና ደሩ። እኛ ወደ ጥናታችን እንሂድ። ይሄን ያክል ካሳያችሁ ይበቃችኋል። ሰላም ሁኑልኝ። በአካባቢያችሁ ካለ አውጡ፣ ይማሩ። መስከረም ላይ እናስመዘግባለን። ችግር የለውም። አትዝጊ እያለኝ ነው። ይበቃል።